አስቸገርንሻ? ኧረ ብሉ። እንግዲህ እሱ ነው እንዴ? ይሄ እሱ ነው። ብሉ በቃ እሺ ብሉ። እሺ ብሉ። እንበላለን። እንግዲህ አትፍራ፣ እንደ ቤትህ ይኸው። እሺ አዎ፣ እንደ ቤትህ ይኸው ብላ። እሺ አትፍራ ብላ። እንትን ነው እዚህ ቤት ጥሩ ነውና ምንም ኧረ እንደ እሷም እንደ ብላ ኧረ ብላ እየበላ እኮ ነው። ምንድን ነው? ለምን በዚህ አታነሳም? ብላ አትፍራ። እንደዚህ በቃ እኮ ብላ። ምንድን ነው ተንኮሱ? ብሉ እንጂ እየበላ ነው እሱ። ብላ አንተም። ምን እበላለሁ? ሳኑን ከለለ ወሰደው። እንግዲህ ኧረ ቀረበ አንዴ። ብላ አንተም ዝም ብለህ። እኔ እንግዳ ስለሆነ ወይ ምንድን ነው? ኧረ ይብላ በኋላ ብሉ። እንዳንተ አላልከኝም እንዴ? ምንድን ነው እንዴ? ቤቱን ነው ይሄ ያልኩ እንጂ ሳኑን ነው እንዴ? አንተ ሳኑ እኮ ነው ያየህ፣ ምግቡን ነው ያየህ አንተ። God have mercy upon us. ሳኒ ገዛልሻለሁ እንግዲህ በቃ ምን አልከኝ? ተንኮሱ ሳኒ ገዛልሻለሁ። ምን ነው የለኝም አልኩ እንዴ? ብሉ እንጂ እናንተ ዝም ብላችሁ። ለምን ከዚህ አንበላም? ከዚህ ምን ማለት ነው? እኔ እንግዳ ስለሆነ ነው። ኧረ ይብላ በቃ። እኔ እሄዳለሁ። ጭንቆ ይብላ፣ በልቶ ይምጣ በቃ። እኔ ርቦኛል። ምን እበላለሁ? ጨረሰ እኮ ሳህኑ ላይ ያለ እውነት። ኧረ ብሉ ዝም ብላችሁ። ምንድነው? ጨምራለሁ ካልጠገባችሁ። ይጨምራል? አዎ ብላ። እንዲህ ከሆነ ብላ እንግዲህ ይጨምራል ያለኩ። እሺ ብላ። አንተም ብላ እንጂ በቃኝ እንዴ